ተመልካቾቻችን ከዜና ኢትዮጵያ ጋር እንድትሆኑ በድጋሚ በአክብሮት እንጋብዛችኋለን። ዜና ኢትዮጵያ በአጀንዳነት ወደሚመለከተው ጉዳይ ነው የምንሻገረው። ኢትዮጵያ የገጠማትን የኢኮኖሚ ስብራት ለመጠገን ሀሳብና አቅም አሰባሳቢ የወል ትርክት መፍትሄ እንደሚሆን የምጣኔ ሀብት ባለሙያው ገመችስ መርሻ ገለጹ። ሀገር ጠንካራ ኢኮኖሚ እንዲኖራት ሁሉም ዜጋ በጋራ መስራት እንዳለበትም ተናግረዋል። ዝርዝሩን ባየሙላት አዘጋጅቶታል። ኢትዮጵያ ለግብርና ምቹ የሆነ ለማፈር ተስማሚ የአየር ሁኔታ ለመስኖ የሚሆን ወራጅ ወንዞችና ታታሪ ገበሬ ያላት በመሆኑ የግብርና ሀገር እንደሚያስብላት የግብርና ባለሙያዎች ይገልጻሉ። ለኢንዱስትሪ ግብዓት የሚሆኑ የተለያዩ ማዕድናትንም ከርሰ ምድሯ አቅፎ እንደያዘ መረጃዎች ያመለክታሉ። ይህ ሁሉ ያላት ታዲያ ከኢኮኖሚ ጥገኝነት ለመላቀቅ እንዳልቻለች ነው ምሁራን የሚገልጹት። የምጣኔ ሀብት መምህርና ተመራማሪው ዶክተር ገመችስ መርሻ ኢትዮጵያ በኢኮኖሚ ስብራት ውስጥ ለመቆየቷ አንዱ ምክንያት የመንግስት ስርዓት ሲቀያየር ተቋማት እየፈረሱና እየተገነቡ ስራዎችን ማስቀጠል ባለመቻሉ መሆኑን ይገልጻሉ። ያለፍንባቸው የመንግስት ስርዓቶች የሀሳብ የበላይነት ያልሰፈነባቸው መሆኑንም ጠቅሰዋል። የሀገሪቱን የኢኮኖሚ ስብራት ለመጠገን ጊዜው አሁን ነው ያሉት ዶክተር ገመችስ መርሻ መፍትሄው ደግሞ የወል ትርክትን መርህ ማድረግ ነው ብለዋል። የሀሳብ ልዩነቶችን በማጣጣም ለሀገራዊ ጥቅም በጋራ መስራት እንደሚገባም ነው የተናገሩት። ከመቼውም ጊዜ በላይ የወል ትርክት በመፍጠር የጋራ አጀንዳ በመያዝ ጥቃቅን ነገሮች ላይ ልዩነቶች እንደተጠበቁ መነጋገር እንችላለን፣ መወያየት እንችላለን፣ አካሄዶች ላይ ፖሊሲዎች ላይ ግን የጋራ አጀንዳ ሀገራዊ አጀንዳ የሚባል ጉዳይ አለ። ለምሳሌ የባህር በርን ብታነሳ ይሄ ሀገራዊ አጀንዳ አገር ህልውና አገርን የሚጠቅም ጉዳይ ነው። የተለያየ የፖለቲካ ልዩነት ሊኖረን ይችላል። ይህን የመሰለ የሀገር ጥቅም ጉዳይ የሀገር ህልውና ላይ ግን የጋራ አቋም የወል ትርክት ስለ ባህር በር የምታወራና እኔ ማወራው እንደ ሀገር አንድ መሆን አለበት። አንድ አቋም አንድ ትርክት መኖር አለበት። ያኔ ነው ይሄ የወል ትርክት ምን ይፈጥራል? የተበታተነ የኢትዮጵያውያኖችን ጉልበት ይሰበስባል። ጉልበት ከተሰበሰበ አቅም ከተሰበሰበ ደግሞ ሀብታችንን የተሰጠንን በረከቶቻችንን በአግባቡ ተጠቅመን የሚታለመው የሚታሰበውን የኢኮኖሚ ግብ ከፍታ ብልጽግና ማረጋገጥ ይቻላል። የእያንዳንዱ ዜጋ እድገት የሚገለጠው በሀገር ብልጽግና መሆኑንም ጠቅሰዋል። ሀገር ጠንካራ ሆና እንድትቆም ሁሉም ዜጋ በጋራ መስራት እንዳለበትም ነው የተናገሩት። ችግርም ሲመጣ እንደ ሀገር ሰፈር እያደረግን ነው፣ ዋጋ እየከፈልን ነው። ድልም ሲመጣ ከፍታም ሲመጣ እንደ ሀገር ብልጽግና ለይቶ አይመጣም፣ በጋራ ነው የሚመጣ። ስለዚህ አቅማችን ያለው አንድነትን በመፍጠር በወል ውስጥ ነው። ስለዚህ ይሄ ለጊዜ የማይሰጠው ጉዳይ ሁሉም ኢትዮጵያዊ ሊረባረብበትና አቅጣጫ ሊያስይዝበትና በጋራ ሊቆምበት ጥሩ ምሳሌዎች ህዳሴ ግድብ፣ የአረንጓዴ አሻራ በጋራ ያሳካናቸው ነው። በጋራ ስንቆምና ስንሰራ ምን መስራት እንደምንችል ታላቁ የኢትዮጵያ ህዳሴ ግድብ ህያው ምሳሌ ነው ሲሉም አብራርተዋል። ከተባበርን እንችላለን፣ አንድ ላይ ከፍ ማለት እንችላለን፣ ማሳካት እንችላለን። አትችሉም ያሉንም ብቻ ሳይሆን አንችልም ብለን የተቀበልነውን የተሳሳተ እሳቤ የሰበረው ሁለተኛ አድዋ ሲባል የሚመጥን ጉዳይ ነው። ለምን ላብ ብቻ ሳይሆን ደምም ስለተከፈለበት አጥንት ስለተሰበረበት የአረንጓዴ አሻራና የስንዴ ልማት እንደ ሀገር በአንድነት የተሰራበት የጋራ ውጤት መሆኑን በመጥቀስ የሀገራችንን መጻኢ እድገት በወል ትርክት በመቃኘት በጋራ በመስራት ልናሳካው ይገባልን ብለዋል። እዚሁ ጉዳይ ላይ ልንቆይ ነው። የተወደዳችሁ በታሪካችን ስኬቶች እንደዚሁም ደግሞ የጀግንነት የቀደምት ስልጣኔ ባለቤቶች ስለምን ቁልቁል